አርበኛ ዘመነ ካሴ ያገዘውን ስርዓት ሽሞኞች እጅግ ከባድ ስጋት ውስጥ የጣለም፣ በአንጻሩ ፋኖን ለሚደግፉ ደግሞ አንጀት አርስ የተባለ ከባድ ዘመቻ ሊጀመር መሆኑን አብስሯል። አርበኛው ሊጀመር የታሰበውን ዓለምን ጉድ የሚያስብል ዘመቻ በተመለከተም አዲስ መረጃ የወጣ ሲሆን በዚህ ዘመቻ ላይም እንዲሳተፉም አዲስ የተመረቁት የፋኖ ኮማንዶዎች ትዕዛዝ ተሰጥቷቸዋል የተባለው በቆይታችን በዝርዝር ታደምጡታላችሁ። እጅግ ወሳኝ ወታደራዊ ጠቀሜታ ያላትን ከተማ የአገዛዙ ስርዓት ወታደሮች ሰዓታትን ከፈጀ ከባድ ትንቅንቅ በኋላም ለፋኖ ማስረከባቸው ተነገረም። እንደ ምንጮች ገለጻ ከሆነም የአገዛዙ ወታደሮች ከባድ ሽንፈት ሲያጋጥማቸው ከበላይ አለቆቻቸው ኃይል ጨምሩልን ቢሉም ሰሚ አጥተዋል ነው የተባለው። መረጃውን በዝርዝር ይዘነዋል። በቆይታችን በስፋት የምታደምጡት ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል ባሮች ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል ተባብሶ በቀጠለው ጦርነት ወሳኛዋ ከተማ በፋኖ መያዟ ሲነገር የአገዛዙ ወታደሮች እንደ ኮሪደር እየተጠቀሙባት የነበረችውን ከተማ ሰዓታትን ከፈጀ የከባድ ትንቅንቅ በኋላም በፋኖ ቁጥጥር ስር መግባቷ ተረጋግጧል። 4 መግቢያና መውጫ በር ካላት ጋሸና ከተማ 11 ኪሎ ሜትር የምትርቀው የዋርላ ወረዳ ዋና መቀመጫ የሆነችው ከሆን ከተማ እስከ ሰዓት ድረስ ዙሪያ ገባውን በጥይት ድምጽ የተናጠች መሆኑን የሚገልጹት የመረጃው ምንጮች ትናንት ምሽት ወደ ከተማዋ እየተመመ የገባው የፋኖ ጦር በከተማዋ በአሁኑ ሰዓት የተገማሸረም ይገኛል ብሏል። ከወልዲያ ዳውንት፣ ጋይንትና ላሊበላ በተለያየ መንገድ በሸሸ ቁጥር የአገዛዙ ኃይል የሚከትምባት ከሆን ከተማን ለመያዝ በተደረገው ውጊያም እጅግ በርካታ ቁጥር ያለው የሚሊሻ ቡድን ለፋኖ እጅ የሰጠ ሲሆን የብልጽግና ወንበር ግብር እንሆናለን ብለው ከፋኖ ጋር ሲዋጉ የነበሩ ወታደሮች ደግሞ የምድር ቆይታቸው መቋረጡ ተሰምቷል ብለዋል ምንጮቹም። ከተማዋን ለመያዝ በደራንታ ከሆነ አቦና ከተማ ሙሉ ዙሪያ ገባ ያገዙ ወታደር በተቀናጀና በከባድ መሳሪያ የታገዘ ውጊያ ቢያደርግም በተለያየ አቅጣጫ ተሰልፈው የገቡት የፋኖ ኃይሎች ከአገዛዙ ታጣቂ ቡድንና አቅም በላይ በመሆናቸው የበላይነት ወስደው ከተማዋን ሙሉ በሙሉ ተቆጣጥረዋታል የተባሉም። ከባድ ጥቃት በገጠመው ቁጥር ሴራ የሚጎነጉን ያገዛዙ ቡድን ከኮን ከተማ በተጨማሪ ከሳምንት በፊት የዳውንት ወረዳ ዋና መቀመጫ የሆነችውን ኩርባና ሙሉ ወረዳውን ለፋኖ ማስረከቡ ይታወሳል። ትናንት ከሰዓት በኋላ ጀምሮ በነበረ ትንቅንቅ ከባድ ሽንፈትን ያስተናገደው ቡድኑም የወዳደቁ አባላቶችን ሳያነሳ ወደ ጋሸና ከተማ የሸሸ ሲሆን በጋሸና በኩልም ከበድ ያለ የፋኖ የማጥቃት እንቅስቃሴ የተደረገ መሆኑን የመረጃው ምንጮች ገልጸዋል። ለጋሸና ከተማ ቅርብ በሆኑ ገረገራም፣ ሐሙሴት፣ ፍላቂትና መሰል ከተሞችን ከሳምንት በፊት ከባድ ፍልሚያ ሲደረግ እንደነበርና ፋኖ አካባቢዎችን በከፊል መቆጣጠሩ የሚታወስ ሲሆን ጋሸና ላይ በየምግብ ቤቱ ህዝብ እያወከ ያለው ይኸው ከአካባቢዎቹ የሸሸው ቡድን ከወልዲያ ኃይል ይጨመርልኝ ብሎ ቢጠይቅም ማግኘት ሳይችል ቀርቶ ከባድ ጉዳትን አስተናግዷልም የተባሉም። በዚሁ ቀጠና በወልዲያ ከተማም ተመሳሳይ ጀብር የተሰራ ሲሆን ከተማ የባጃጅና የሌሎች ተሽከርካሪዎችን እንቅስቃሴ ገድባም የፋኖ መምጣት በመጠባበቅ ላይ እንደምትገኝም ተጠቁሟል። ወልዲያ ከተማን አናሲስም በሚል ለዱባል አብራሪ ነፍሳቸውን ለመሰዋት በከተማዋ ዙሪያ ገባ ለቅኝት የሚወጡ የአካባቢው ታጣቂዎች በየጊዜው በፋኖ የተሸኙ ሲሆን ፋኖ አሁንም የከተማውን ወሳኝ ወታደራዊ ጠቀሜታ የጎላ አካባቢዎችን ተቆጣጥሮም ይገኛል ሲሉም ነው የአካባቢ ምንጮች የገለጹትም። ይህ በእንዲህ እንዳለ በጋሸና ከተማ የተወሰኑ የሚሊሻና የአድማ በተና አባላት ውጊያ አበላሽታቸዋል በሚል መረሸናቸውን ተከትሎም በመከላከያ ሰራዊትና በክልሉ ጸጥታ ኃይል መካከል ከባድ የእርስ በርስ ውጊያም ተቀስቅሷል ሲሉ ወታደራዊ ምንጮች ገልጸዋል። ትናንት መስከረም 26 ቀን 2018 ዓ.ም የዋድላ ወረዳ መቀመጫ የሆነችውን ኮን ከተማ በፋኖ ቁጥጥር ስር መግባቷን ተከትሎም ከፋኖ አፈሙዝ የተረፉ የመከላከያ ሰራዊት የሚሊሻና አድማ በተና አባላት ወደ ጋሸና ከተማ ሸሽተዋልም የተባሉም። በዚህም ጋሸና ከተማ ከደረሱ በኋላም ውጊያ አበላሽታችኋል፣ እንድትሸፍኑ የተሰጣችሁን የግዳጅ ቀጠና ክፍት አድርጋችሁ መጣችኋል በሚል የ803ኛ ኮር አመራሮች በሰጡ ትዕዛዝ መሰረት ከሚሊሻና አድማ በተና አባላት መካከል ውጊያውን ሲያስተባብሩ ነበር የተባሉ አባላት አመሻሹን ተመርጠው ነጻ እርምጃ እንደተወሰደባቸው ነው ሚዲያችን ከወታደራዊ ምንጮች ለማረጋገጥ የተቻለው። በዚህ ምክንያት ቀሪ ሚሊሻና የአድማ በተና አባላቱም ለምን ጓዶቻችን ይረሽናሉ በሚል ቁጣም ተኩስ በመክፈት የመከላከያ ሰራዊት አባላቱ ላይ እርምጃ መውሰድ ጀምረዋል ነው የተባሉም። የኮሩ ሰራዊትም በዲሽቃና በሌሎች የቡድን መሳሪያዎች ታግዞም አጸፋዊ ተኩስ የከፈተ ሲሆን የእርስ በርስ ተኩሱ እስከ ምሽቱ 5 ሰዓት ከ20 እንዳልቆመ ነው ምንጮቻችን መረጃውን ከስፍራው ያደረሱን። ሰሞኑን እየተካሄደ ባለው በዘመቻ አርበኛም አደማሊ ወይም አባናዶም በላሊበላ ከተማ ዙሪያና በኩል መስክ እንዲሁም በግዳና በድል በተደረገው ውጊያም ከመደምሰስና ከማረክ የተረፈው በሰሜን ምስራቅ እዝ የ803ኛ ኮር ሰራዊት በጋሸና ከተማ ልዩ ስማቸው ጥምጥማት፣ ቻይና ካምፕና መብራት ኃይል ተብሎ በሚጠሩ አካባቢዎች ሰፍረው ይገኛል ብለዋል ምንጮቹም። ትናንት ምሽቱን በአድማ ብተናና ሚሊሻ አባላት ላይ እርምጃው እንዲወሰድ ትዕዛዝ የሰጡት የኮሩ ምክትል አዛዥ የሆኑት ኮሎኔል ካሳሁን አሊ ናቸው የተባለ ሲሆን
ከወደ መከላከያ ሰራዊት በቡድን መሳሪያ ታግዞ የተከፈተባቸውን ተኩስ መቋቋም ያልቻሉት የሚሊሻና አድማ ብተና አባላቱም ወደ ቦያ ሚካኤልና ወደ ሻሪያ ገነት እንዲሁም ወደ ስታይሽ ከተማ አቅጣጫ ሽሽት ላይ መሆናቸውን ሚዲያችን ከወታደራዊ ምንጮች ለማወቅ ችሏል። 803ኛ ኮር ጋሸና ከተማ በፋኖ ቁጥጥር ስር እንዳትገባ ለመከላከል በከተማዋ ዙሪያ የሚገኙ አካባቢዎችን በጀነራል መድፍ ሲደበድብ ውሏል የተባለ ሲሆን በዘፈቀደ መድፍ ድብደባው ትናንት ምሽቱንም አልፎ አልፎ ሲተኮስ መቆየቱንም ምንጮች ከስፍራው አድርሰዋል። ክቡራን ቤተሰቦች መረጃችን ሲቀጥል አርበኛ ዘመነ ካሴ ለቡሬ ዳሞት ብርጌድ የኮማንዶ ተመራቂዎች መልእክት ያስተላለፈ ሲሆን በቀጣይም ዓለምን ጉድ የሚያስብል አዲስ ዘመቻ ሊጀመር መሆኑን አስታውቋል። መሰባሰባችን ይቀጥላል፣ መሰልጠንም ማሰልጠናችን ይቀጥላል፣ መታጠቃችን ይቀጥላል፣ ለህልውናችን መዋጋታችን ይቀጥላል ያለው አርበኛ ዘመነ ካሴም ምክንያቱም በዘመኑ ልክ ያልተዘጋጀ ህዝብ ይጠፋል፣ ዘመኑ ያልዋጀ ትውልድ ይበተናል፣ የትኛው ማህበረሰብ ዓለም በየቀኑ ለምትለግሰው ጥፋት ዝግጁ ካልሆነ ይቀሰፋል፣ የትኛው ማህበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው በማለት የገጠመን የህልውና ፈተና ነው፣ ለሱ ተገቢውን ምላሽ እየሰጠን ነው፣ ከከበቡን ጠላቶችና ነገና ከነገ ወዲያ ከሚፈጥሩልን መከራ አኳያም ሁሌም የበለጠ መዘጋጀት ስላለብን እንደዚህ መሰልጠንና መታጠቅ ጠላትን በልኩ መከላከል ይቀጥላል። እስከ ምጽአት እንድንኖር እስከ ምጽአት ዋዜማ እንሰለጥናለን፣ ራሳችንን እናዘጋጃለን ብሏል። አርበኛው በመልእክቱ የአማራ ትግል የተሰበሰበ ነው ያለ ሲሆን ከዚህ የበለጠ ቅልብጭ ብሎ መሸከፍ ይኖርበታልም ብሏል። ለድላችን በሚያስፈልገው ልክ ጥብቅ ብሎ መቋጠር ይኖርበታል። ተርፎን የምንተወው ታጋይና በቅቶን የምንጥለው አታጋይ አይኖርም በማለት በቅርቡ ዓለምን ጉድ የሚያስብሉ ዘመቻዎች ይኖሩናል፣ ተዘጋጁ ሲልም ነው መልእክቱን የቋጨው። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።